መያዣ የሚያስፈልገው ነገር ጥቀሽ። ጡት። አረ በጣም ቀላል ጥያቄ አትጠይቂኝ እንጂ ፈታኝ ነገር ይሄ 55 እኔ ደክሞኛል። እኔ ወደ አንቺ ልምጣው። በጣም ደስ ተስፋ አትቁረጥ። ቂጧን እያየ ተዝናና። ላይክ አርጉኝ ፈልጌው ነው። እዚህ ቤት ደግሞ እየበላው ነው ማዘር ጎሽ ልጅ ብላ ዩኒቨርሲቲ ገባህ አሉ። ደግሞ ዩኒቨርሲቲ ገባህ አይደለ? አዎ ዩኒቨርሲቲ ገባው። ባጥር ነው የገባኸው? ሲያስጠላው እየበላህ ልጅ እየበላህ እንጂ አንተ እየበላው ነው ማዘር እየበላው ነው። በቀደም ዕለት ደግሞ በግድ ካልበላ ብለው አሳቀቁኝ። አሁን እየበላው ነው ባኮትን። እየበላህ እንጂ አንተ እየበላው ነው ማዘር እየበላው እኮ ነው ባኮትን። እየበላህ ልጅ ይሄን ብላ። አረ እየበላው ነው ማዘር እየበላው ነው። ይኸው እየተቀለልኩት ነው። እንጀራም አለ ወጥም አለ ባኮትን። ላጉርሳ እንደ ባህላችን ላጉርስ ጠቅልዬ አይሻልም? ላጉርስ ና ጉርሻ ይቅርብኝ እውነት ይቅርብኝ። ላጉርስ እንጂ አንተ ምች የአሮጊት ምርቀት ና ላጉርስ ና ጅፊት ና ኖረሽ ናጉርሳለሁ። አራራ ማዘር በእግዚአብሔር በቃ ጉርሻ ይቅርብኝ። እበላለሁ። እሺ እበላለሁ። የታባክ እንደ እንጥል ዋው እንጥል አንተ እንጥል ምንድን ነው የሚያክለው? እብዳን እንደ ጉሮሮ ኤሶፋገስ ዋው ይህ ምንድን ነው አንተ? ዋው አንተ ሳምባ የታባክ እንጀራውን ዋጠው የታባክ ዋጠው አረ ማዘር እየነከርኩት እስኪ ወደ እኔ ደክሞኛል። እኔ ወደ አንቺ ልምጣ ወይ? በጣም ደስ ይለኛል። ኦኬ ማይ ሲስተር። ምን ነው ያማል እንዴ? አይ በሽታዬ ምናልባት አንቺ ሳትሆኝ አልቀረሽም ብዬ ነው። ልቀፍሻ? እኔ አፍራለሁ። ዋ ልሳምሻ? ኧረ እኔ እፈራለሁ። ምን አሳፈረሽ? ሰው ያይናላ። እና ታዲያ ቤተሰቦቻችንን ጠይቀን እኔ አንቺን ነው? አዎ በጣም ጥሩ ብንሄድ ይሻለናል። ኦኬ ብዙ ወንዶች ምን ልስጥ ቢባሉ እምቢ ላይሉ ይችላሉ። ዳቦአቸውን መስጠት አለብን። ሁለተኛው አሰጣጥ ነው። በተለይ የቅልጥፍና የፍጥነት እንደዚህ አይነት ችግሮች የታወቁ ናቸው። ብዙም መንሸፋፈናቸው አይደሉም። ምንድነው ችግሩ? ብዙ ለፍተን መጨረሻ ላይ እርካታ ማናመጣ ከሆነ ስራችን ድካም ሊሆን ይችላል አብዛኛው ማለት ነው። ቻፕተሩን ጨርሰናል። ቻፕተር 3 ቀጣይ እንጀምራለን። እናንተ ግን ቀደም ብላችሁ ቻፕተር ምንድነው ዳዊት? እሺ ምንድነው የምትጠይቀኝ? ዝም ብለህ በየሆነ ነገር ለምን ታደርገኝ? እኔ እኮ ገብቶ ፈተናውን ብትሰራ ደስ ይለኛል። ዜሮ ነው ግን ብታመጣው እናንተ የምታደርገው ላይ በቃ ምን ለምን ነው የምታደርገኝ? ቢገባ እኮ ደግሞ እሺ ቢገባ እኮ በጣም ደስ ይለኛል። ዜሮ ነው የምታደርገው ለምን ልጨጨኝ? ይሄ ለሁላችሁም እዚህ የመጣችሁ ጥያቄ አትጠይቁኝ። እኔ አያገባኝም። ጤንነት ጠይቃችሁ ታውቃላችሁ? አታውቁም። ምክንያቱም አያገባችሁም። እኔም ስለናንተ እንደዛው አያገባኝም። ስለናንተ ጥያቄ ለምን ገደል አገቡ ስትፈልጉ የወር ደሞዝ ያይብቀቃም። የእናንተን ጥያቄ በሙሉ ለመመለስ ሰሙኛላችሁ። የወር ደሞዝ ላይ ግብር ተቆርጦ አስቤዛ አለ፣ ሚስት አለኝ፣ እናትና አባቴ ከኔ ነው የሚጠብቁት። እሱ ጋር ለሚገርም ሀያቴ በህይወት አለች። ያው እሷም ከኔ ነው የምትጠብቀው። መቼም ስለዚህ ታሪከኛው ሊደር ብዙ አውርታችኋል። እላዩ ላይ በቀለ እያላችሁ ሙድ ብትብኝ አይደል? እኔ ግን አውቃለሁ። አቅሙ ቢኖረኝ ቀይሮ ነበር። አሁንማ ጭራሽ ቢሸገረኝ አንገቱን ገልጬ እንደ አዲስ እያደረኩ ቸር አልመለስክልኝም እኮ። ይሄ ፈተና ላይ ይመጣል አይመጣም? አታንብብ። በዚህ አጋጣሚ ማለት ነው ለብሔራዊ ተመርጬ ነበር 99 መጨረሻ ላይ
ከዛስ በሴቶች ከዛስ ምንድነው አትሉኝ? ምንድነው በእኛ ለብሔራዊ ተመርጬ መጨረሻ ላይ እኔ ተከላካይ ነኝ በጣም ተጎዶኝ ምናምን ዲሄማ አንተ ነው ያለ ምናምን ሲያይኝ ስንገፋው ምናምን ከዛስ ጠራኝና ላይክ ናይጄሪያ ነው ምናምን ልንሄድ ነው ለቀ ምናምን ያቅራራለሁ ሰፈር ውስጥ ናይጄሪያ ልሄድ ነው ኧረ በእናታችሁ እንዳትነኩኝ ምናምን ከዛ ጠራኝና እስኪ አንዴ ኳስ አንጠባጥብ ያለ አድማጮች ውድ ተመልካቾቻችን ኳስ ማንጠባጠብ አልችልም በጣም ኳስ እጫወታለሁ ኳስ ግን ማንጠባጠብ የሚባል አልችልም አንድ ዙር እንኳን አላንጠባጥብም ይሄ የመጣው ተከላካይ አድርገው ይልሽ ከወንዶች ጋር ስለምጫወት ሁሉ ጊዜ ምን ያደርጉኛል ተከላካይ ስለዚህ እኔ ኳስ ስትመጣ መጠለዝ ነው ኳስ ስትመጣ እንዳታደርግ ማለት እርግጥ ነው ኳስ ላይክ ኳስ በሆነ መልኩ ኳስ አንከባለላለሁ እቺ ነገር ስንት ነው 8000 ብቻ እቺ ነገርስ 9000 ብቻ ቺኛዋ ትንሽ አትቀንስ ስንት ነው 7500 ብቻ እቺ ነገርስ 4000 ብር ብቻ ምን ወሰናችሁ መሄድ ብቻ Yoda is in the building tonight. አቤት ምን አይነት ጠንቋይ ነው ደግሞ ዛሬ መጣብኝ ጫላም ነው በእናትሽ ማን ነው በእናትሽ እውነትም ጠንቋይ ምን አቅለታለሁ እዮዳው መሰለኛ ነው ስሙ ምድረ ቀናተኛ ተሳዳቢ ባለጌ በቲክቶክ ላይ ቁጭ ብለ ስትሻፍድ ቂጣ ሳይኝ ምን አሳይኝ ቂጣ ሳይኝ ይሄው አንቺ ምን ያደረግሽ ነው ምን ነው ቂጥሽን አሳይኝ አለኝ ቂጤና ሳይዩት ምን አዲስ ነገር አለው አናቺ ነካንቺ ጋር ማጨቃጨቅ ነው ያስጣላኝ አንተ ለምን ምንድን ነው ለባስከው እንደዚህ ጫላ ማስለ ዮራ ጉቺ አትልበስ ወርቅ አታሳይ ልብስ አታሳይ ጫማ አታሳይ እና አሁን ምን ሀብታም ነኝ እያልክ ነው ኧረ እኔ ምን ሀብታም ነኝ እሺ ስራ ምንድነው ስራዬማ ከሰኞ እስከ ዓርብ ስቴት ላይ ሎተሪ ነው ማዞረው ቅዳሜ ደግሞ እቺን ነው ማዞረው እሑድ ደግሞ በቃላት ዞር ባል ማለት ነው ባሉ ይመሻችሁ አዮራብ ነኝ ላይት ገብቼ ታብታብ ልበል እኔና የድሮ ፍቅረኛዬ በመንደና የተለያየ ነው አንድ ቀን በመንገድ ላይ ወክ እያደረግን እያለ ማለት ነው ድንገት ዞር ሲል ከሆነ ቤት ግድንግድ ውሻ ላይ ፒትቦል እንባል እንደዚህ ብሎቱ ቆም ከዛ ከዋልኩና ደነገጥኩ ከዛ ወደሷ ዞር አልኩና ማሪ አልኳት አቤት አለች ሴትና ወንድ እኩል ናቸው ብለሽ ታምኛለሽ አዎ አለች ድረሽብኝ አልኳትና ላጣ ከዛ እሷ ውሻው ደረሰባት እኔ ቤት ይደረሱ ከዛ ተጣላ በሌላ ቀን ደግሞ አንድ ቀን ድንገት የሆነ ቀን ቤት ውስጥ መጨቃጨቅ ጀመረ ከዛ የተጨቃጨቀኝ አለችና ወስደችና በጥፍ ድርግም አደረገችኝ ማሪ አልኳት አቤት አለች ወንድ ልጅና ሴት ልጅ እኩል ናቸው ብለሽ ታምኛለሽ አዎ አለች ከዛ የሆነ ሐሳብ በጭንቅላቴ መጣና ለምን ቲክቶክ አልሰራበትም ብዬ አሰብኩኝ እስከዛሬ ያረግናቸውን ነገሮች በሙሉ በደንብ ተቀድተው ሪከርድ ተደርገው ልክ እንደ ፊልም አሁን ላይ ቤተሰቦቻችን ቁጭ ብለው ቢያዩትስ እናትና አባቶቻችን እስከዛሬ ያረግናትን ነገር በሙሉ ልክ እንደ ፊልም ቁጭ አድርገው በፍላሽ ወይም በፕሮጀክተር ደቅ አድርገው ቢያዩትስ ምን ይመስላችኋል ስለኛ ላይፍ ምን ያህል ያቁናል ብሮ ምን ያህል ቤተሰቦች ያውቀዋል አንቺስ ምን ያህል ያቁሻል እስከዛሬ የሰራሻትን ነገር በሙሉ በቲቪ ቁጭ ብለው እንደ ፊልም ባዩትስ አባቴ አስቡት እስቲ አስቡ አባቴ ዋካንዳ ፎሬቨር አባቴ እኔ ወረዴ አስቤው ጨርሻለሁና ሱዳን እንገናኝ አባቴ ራሴን አውቀዋለሁ ዴስፓሲቶ አባቴ ቡም ሻካላካ ይሸኛለሁና እስቲ አስቡት እስኪ ምን ያህል ያው እግዚአብሔር ይመስገን ምንም የሰራሁት ነገር የለም ግን ሁላችንም ፋውል ሰርተናል ፋውል ባንሰራ እንኳን ኦፍሳይድ ገብተናል ላይፍ አለ ግን የሚገርም ኦፍሳይድ ገብተናልና ከባድ ነው ማንስ ከዛሬ የሰራናቸው ነገሮች በሙሉ ቁጭ ብለው ቢያዩት ኤኒዌይስ ይመቻችሁ ያሰባችሁ ጎዳናው መንገድ ብያለሁ እንግዲህ ሱዳን እንገናኝ አባቴ ሱዳን ጠብቁኝ ምንድነው ተከተለው አረ ተረጋጋ እንዴ ጫማ ተከስቶ ነው ቆይ ተረጋጋ እሺ እንጋ ነገ እንኳን ትምህርት ቤት አልገባም አትሄድም ለመጀመሪያ ዙሪያውን ይሰፋል አንተ እንደ አህያ ነገር ትራገጥበትና ገንጥለው ደግሞ ታመጣዋለህ ኳስ ምንም እኮ አልጫወትበትም
አሁን አውልቀው አምጣው። ይዟታል ይላሉን ፍቅር ከሸማኔ ይዟታል ይላሉን ፍቅር ከሸማኔ ምን አስጨነቃቸው ከተስማማኝ ለኔ ተው የምን ዋዋ የምን አኩቻ እኔ ማጫውት ምርጥ ያራዳል ፍቅርና ፍቅር ብቻ ነው ማየ አቤል ያንድ ጨዋታ ላጫውት የሆኑ ቤተሰቦች እናትና አባት አንድ ልጅ አላቸው እሱ በደግነት ምናምን ያስተምሩትና ለወግ ማድረግ ያደርሱትና አሜሪካን ዲቪ ደርሶት ይሄዳል የልጅ እንደሄደ ማለት ነው በቃ እናትና አባታቸው በደስታ አቤታቸው ይሞላል ይልካል የማይልከው ነገር የለም ነገር ግን የሆነ ጊዜ ደወለላቸው ማሚ እንዴት ነሽ ሰላም ነው ሲላ ደህና ነኝ አሁንማ አባታ አርጅቷል እኔም እኮ አርጅቻለሁ ብለው ሲነግሩት እንዴ አባዬ በደንብ አርጅቷል አንቺ ማርጅተሻል አይዞሽ ማዬ እኮ እኔም እልክልሻለሁ መድኃኒት እድሜ የሚያሳጥር ነው ላንቺ በቀን አንዳንድ ዋጪ ለፋዘር ግን 3 ይዋጥ በቀን ብሎ ይልክላቸዋል ማለት ነው ልክ በቃ ልኮላቸው ምናምን ነገር ሁሉ ጊዜ ለአባትየው 3 ለእናትየው አንዳንድ ይዋጡ ከ5 አመት በኋላ ልጅ ይመጣል ማለት ነው ሻንጣውን ይዞ ምናምን ነገር በቃ ቧርቆ ምናምን የሰፈሮቹ ተቀይሮበታል ምርጥ ያራዳ ልጅ ነው ሄዳ ልጅ ነው በቃ እየመጣ እያለ እናትየው ሰኞ ማክሰኞ እየተጫወቱ ነው ማለት ነው ከዛ ማሚ ብሎ አቀፋቸው አባዬስ ሲላቸው ሰራተኛዋ አዝለዋለች ይላል አላሉ ባገር እንደዚህ አይነት ጆሲ በዚህ ቁመቱ አይሮፕላን ሲያልፍ ሱቅ በደረቴ ሲጋራ ማስቲካ ብስኩት እንደሚሸጥ ደርሰንበታል ባጃጅ ውስጥ ባካኛ ለምን እንወሻሻለን? ያኔ እርሶ ራሱ በ12 እኮ ቢፈተኑ እንኳን የፍርድ ቤት የፑል ቤት ዳኛው ነው ነበር። አሃ በጣም ጥሩ። እኔንም እየሰደብከኝ ነው ማለት ነው አይደል? እኔ አልተሳደብኩም። አይዘላብዱ ሰውዬ፣ እኔ ምንም አልተሳደብኩም። አረ እንገናኛለን፣ ችግር የለውም። አንተ ግን የስንተኛ ክፍል ተማሪ ነህ? ፍሬሽማን ተማሪ ነኝ። እና 12ኛ ክፍሎች ለሚፈተኑት አንተ ምን አግብቶ ነው? ምን አባ ነው የምታሽቃበጥ? የኔ ሲሆን ነው እንዴ ማሽቃበጥ የሚሆነው? ሌላው ቲክቶከሮች ታክሲ ክፈሉ ምናምን እያለ የሚያሽቃበጥ ስንት ሰው አለ እንዴ? ሀገሩ በሙሉ አሽቃባጭ አይደል እንዴ? ኢትስ ሆል አሽቃባጭ፣ ሁሉም አሽቃባጭ አይደል እንዴ? ይኸውልህ ያልበላውን ያከከና መንግስት ላይ አመጽ ለማስነሳት ወደዛ ያለ ሰው አንድ አይደለም። ነው ወቀሽ ይኸውልህ እኔ አሁንም ቢሆን የምናገረው ነገር አለ የዘመኑ ተማሪ የነርሰሪን ጥያቄ ራሱ በ12 እኮ ቢሰጡት የሚመልስ አይነት አይደለም እንኳን የ12ኛ ክፍል መንግስት እኮ ይሄንን የሚያደርግበት እኮ ምክንያት አለው ሀገሪቱን ወደፊት የተሻለና ብቁ ህብረተሰብ እንዲረከባት ነው እሱ እኮ ልክ ነው እኮ ግን ዋናው ችግር ማለት ነው እዚህ ጋር መተባበራችንን እያጠፉብን ያሉት እንዴ በቃ መተባበር አለብን ይሄ ግዴታ እኮ ነው አሃ እስካሁን አልገባንም ነበር በእናትህ አንተ ለካ ባላችን እንዳይጠፋ ነው እንደዚህ የምትለፋው መኮራረጅ መተባበር ነው እያልከን ነው ለካ ኧረ እኔ ያላልኩም እርሶ ሰውዬ ባኮት እሺ አሁን ፍርድ ቤቱ ግራ ቀኙን አይቶ ብይን ሰጥቷል። ተከሳሽ ከነርሰሪ ጀምሮ ትምህርታቸውን እንደ አዲስ እንዲከታተሉ ፍርድ ቤቱ ወስኖባቸዋል። ምንም ስለማይገባቸው ደግሞ ይግባኝ መጠየቅ አይችሉም። ስለዚህ መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። ሞኝ ነገር ነው እንዴ? በቃ በእርሶ ቤት በቃ ብይን ሰጡ ምናምን አይደል? እኔ እስከ 4 ተምሬ ምን ፖለቲከኛ አልሆንም እንዴ? ምን አይነት ሰው ነው? ለማሪ አዎ ነራሽ ተሰልፌ እኮ አቆየኝ። በቃ አሁን ጋራጅ ነኝ ያለሁት ሰርቪስ አስደርጋት መጣው። በቃ የለባበሽ ጠብቂ። ቻው ማኔጅመንት ኦኬ እሺ ቢዝነስ ማኔጅመንት እንዴት ነበር your journey in I think 4 years 3 years in degree in degree okay what I mean graduation what I mean graduation the term graduation what I mean that no you don't know ቁንጫ አቡኪ ይባላልው ይሄ ቀልድ ከተመቻችሁ ላይክ እና ፎሎ አድርጉ። የሆነ ጊዜ ከጓደኛዬ ጋር ወክ እየሄድን የሆነ መኪና መጣና ጓደኛዬን ገጨው ማለት ነው። ልክ እንደገጨው
ሹፌሩ መጣና በእናትህ ያዘውና እንግባ ምናምን ተባብለን ወደ ሆስፒታል ሄድን ማለት ነው። ልክ እንደደረስን ዶክተሩ አየውና ምን ላይ ነው የገጨ ምናምን ሲለው ዜብራ ላይ ነው የገጨኝ፣ ዜብራ ላይ ነው የገጨኝ ይላል። ጀለስ ማለት ነው እኮ የቱ ጋር የሚሰማ የቱ ቦታ ላይ ነው የመታ ሲለው ዜብራ ላይ ነው የገጨኝ፣ ዜብራ ላይ ነው የገጨኝ ሲል ባናና ነውና ዶክተሩ ለሹፌሩ በቃ በግዛለትና ተኝቶ ይቀለብ ሲለው ተነሳና ልጁ ማለት ነው ፍሪጅ የለንም በተሬው ስጠኝ አላለም መሰለኝ። ቆየ ባህል ችግር የለም አንቺ አለሻል እንዴ ነው አልሽ ይነበኩሽ እኮ ይቅርታ ናታን ትመልሳለች። ኧረ ነው ችግር የለም ይችላል እናትዬ በቃቸው ሳናግር ያመጣሽ እንዳይደብር በቃ አንቺ ያምሻል እንዴ ሱስታ ይተሽምትጂ እንዴ ታዲያ ምን ላድርግ ብቻውን እኮ ነው መቼም ስለኔ ነው የሚያወሩት ያንን ነገር እኮ አደረኩት ሄት አውቀሽ ማለት ወይኔ ጉዴ ፈላ አሁን እያንዳንዱን ነገር እንድነግር የምፈልገው እያንዳንዱን ዲቴል እንደነበር ማወቅ ፈልጋለሁ። እያንዳንዱ በቃ ጠዋት ደወልን፣ አወራን፣ ማታ እንገናኛለን፣ ተገናኘን፣ እራት በላን። እሺ ከዛ ሰውነት ጥሩ ያዘን። እሺ ከዛ በቃ እኔ ኩደስ ሩም ውስጥ አባ ሻማ ምናምን ነበር። አንቺ ደግሞ ፊልም መሰለሽ እንዴ? እንደዚህ አይነት ነገር የለውም፣ ኖርማል ነበር። ከዛ በመሃል ኮንዶም ተበጠሰ። ኧረ እባክሽ እንደምን አልክሽ? የምረገዘው ከፔሪድ በፊት ነው ከፔሪድ በኋላ ስንት ቀን ሲቀረው ነበር? እኔ አላውቅም እባክሽ። እንዴት ነገር ራሱ አትጠይቂው ነበር እንጂ በስመ አብ ወልድ ነው ያልጠይቀው። ወይኔ ጉዳዮሽ ምንድን ነው የማደርገው? ይሄን ለማውራት ነው ማይታይ ትንጣ እንዴ? ይሄ ባሁን ኖርማል ሆኗል። ምንድን ነው የምትደባበቁት? እያዳመጥከን ነበር። እሱን ተውትና አሁን ምን እንደሚያስፈልግሽ ንገርሽ። እውነትሽን እኮ ነው። የእነሱ ልጆች ካላለፉ የማን ልጆች ሊያልፉ ነው? እባክሽ ቻትረባ ኧረ አልፌያለሁ ዝም ብላ ነው። ይሄ እኮ ለማን የሚያሳልፍሽ ደግሞ አፋልኝ ብለሽ ታወራለሽ። ፈተናው ከባድ ነበር ለአንቺ ብቻ። እዚህ ወንዶች ሸማኔ ለጫሽ ወስታለ እርሻው ከፍ አጋሰስ ሰው ለፈስ እንኳን ጊዜ ሳይኖረው የትናየት ይደርሳል። እቺ ተጋድማ ያንንም ታኝክ ይህ እንደው ልሽ አይበለውና በሞት ሌላ ሰው ታገቢያለሽ? ኧረ እኔ አላገባም ከእህቴ ጋር ነው የምሆነው። አንተ ግን ታገባለህ? ኧረ አላገባም እኔም ከእህትሽ ጋር ነው የምሆነው። ጋሼ ከቀበሌ ሲወጡ ነው ያገኘሁትና አገልግሎታችሁ እንዴት ነው? አገልግሎታቸው ጥሩ ነው። መታወቂያ ጠይቄያቸው ነበር፣ በ3 ደቂቃ ሰጡኝ። የልደት ካርድ ጠይቄ ነበር፣ በ3 ደቂቃ ሰጡኝ። ያላገባ ሰርቲፊኬት ጠይቄ ነበር፣ በ3 ደቂቃ ሰጡኝ። አጠቃላይ በ2 ደቂቃ ነው የሰጡኝ። ኦ በጣም ደስ ይላል። እንኳን ደስ ያለዎት። መልካም ቀን ይሁንልዎት። ጨረስክ? ሞላውን ግባ። ቻው ቼልሲ። በሌላ ቀን ፉከራ ሲኖር ይስጥልኝ። እኛ ቤት ምንም ነገር አይጣልም። ምንም ነገር አይጣልም ማለት የሆነ ጊዜ ማዘር ማለት ነው ለወንድሜ ልደት ዩዝ ኤንድ ስሮ ካፕ ምናምን ይሄ ዩዝ ኤንድ ስሮ ሳህኑን ምናምን ሃፒ በርዝዴይ የሚለው የለም እሱን ገዛችና ከዛ እናቴ ሰብሰብ ተደረገ። የሚጣል ነው እንግዲህ ተጠቀምሽበት በኋላ ሰብሰብ አድርገሽ በሶፍት ጠረግረግ አደረገች። አሁን ለሱ ልጅ ልደት አሁን አግብቶ ወልዶ ማለት ነው እሱ ነው የቀረበላቸው ከልጅ ወደ ልጅ ማለት ነው። ይመቻት። እኛ ጋር ደግሞ ምን መሰለሽ ፍሪጅ ውስጥ የገባ እቃ ነው የማይደፋው። ፍሪጅ ውስጥ ከገባ ምንም ነገር አይደፋም። የሆነ ጊዜ ሽሮ ከ6 ወር በፊት የተፈላ ሽሮ አይቼ እንዴ ማዘር ነገር አይደፋም እንዴ ምናምን ስለ ትንሽ ተክተክ ተደርጎ ይበላል አለች። በዛ ዋጋ እንኳን በአሁኑ ዋጋ አልተገዛም። ያ ሽሮ የ60 ኪሎ 60 ብር ነው ያ ሽሮ። የምሬ ነው ልሽ አውጫው ምናምን ተደርጎበት ይገነፈላል። እኔ ደግሞ የሆነ ጊዜ አበባ ማስቀመጫ ሰብሬ ማለት ነው ከሰበራችሁ ንገሩኝ ትላለች። ከዛ የሆነ ጊዜ ነገርኳት ሰብሬያለሁ ብዬ ማለት 3 ቀን የአበባ ማስቀመጫውኝ አክት አደረኩ እንደዚህ ጠረጴዛ ላይ እንደዚህ ይዤ ብሮ የጠረጴዛ ጫፍ የጎን አጥንትህን መቶ ያቃል ብሮ። አንቺስ የጠረጴዛ ጫፍ
የጎን አጥንትሽን መቶ ሸቀል የምሬን ነው የምላችሁ። የጠረጴዛ ጫፍ የጎን አጥንታችሁን መቷችሁ አያቅም ወይ? ሳሎን ቤት ስትሽከረከሩ እዚህ ላይ ብሎ አያቅም? ብሮ አወቃችሁት? ይሄ ዳይኒንግ ቴብል አራት የምትመገቡበት ምሳ የምትበሉበት ጠረጴዛ እንዲህ ስትሽከረከር ህልም አድርገው አያቅም? የጎን አጥንትህን የጠረጴዛ ጫፍ መቶ አያቅም ወይ ብሮ? አንቺስ ማርያምን እንዴ ዩ ቲንክ ብሬክአፕ ሀርትስ? ኖ ብሮ ብሬክአፕ ኖርማል ነው። ይሄ ነው ፔን ማለት። ፔን ማለት የጠረጴዛ ጫፍ የጎን አጥንትህን ህልም ሲያደርግ ነው። ዝም ነው የምትለው ብሮ። የተረሰበት አቋል ማለት ወይስ እኔ ብቻ ነኝ? እስቲ አስተውሉ። በእውነት እልም ነው የሚያደርግ። ዝም ታለ በቃ ድንግጥ። ዛሬ ገበያ ወፍ አማንሽ ብሮ። ለሚስቴ ጡት ማስያዣ ፈልጌ አለ። ሳይዟን ታውቂያለሽ? ላርጅ የምትለውን ስጠኝ። ላርጅ ምን? እሺ ብራዘር ታጠባለች እንዴ? አዎ ታጠባለች ብሮ። የልጆች አባነሻ። ኧረ ወፍ የምን ልጅ? አትፍረድብኝ ማን፣ የዩናይትድ ደጋፊ ነኝ። አይዞ ብራዘር ስሜት ይገባኛል። አይዞሽ በእንቅልፍ ያልፋል። ማታ ላይቭ ገባለው። ይሄ ስላለው ነው ማታ ምገባው ነው። በዚህ አጋጣሚ ግን ገቢዎችና ጉምሩክ ኢትዮጵያ መንግስት በዚህ ጉዳይ ላይ እንድትሰሩ ፈልጋለሁ። ብር እያገኘን ነው። መንግስት በዚህ ላይ ታክስ ሲስተሙን አስተካክሎ በምን መልኩ እኛም ታክስ ከፋይ እንድንሆን አሬንጅ እንዲያደርግልኝ እጠይቃለሁ። ዓለማችን ላይ 96% የሚሆኑ ሰዎች አማራሪዎች ናቸው ይለናል ጥናቱ። ለምን ታዲያ 4% ከሚሆኑት አመስጋኞች ማለት አትሆንም? ሁለት ህፃናቶች ተፈጠሩ፣ ተጠባብቆ ነው የተፈጠሩት። መለያየት አይችሉም። አንደኛው አመስጋኝ፣ አንደኛው አማራሪ ነው። አመስጋኙ ልጅ እንደዚህ ይላል፣ አምላክ ሆይ ከዚህ የባሰ ነገር ስላላመጣብን አመሰግናለሁ ይሏል። አማራሪው ልጅ ከጎን እንደዚህ አለ፣ ምን ከዚህ በላይ አምጣብ፣ አጠባብቆ ፈጠረን ይሏል። ከትንሽ ጊዜያት በኋላ ግን ያልታሰበ ነገር ተፈጠረ። አመስጋኙ ልጅ ሞተ። የአማራሪው ልጅ ዕጣ ፈንታ ምን ሆነ? የአመስጋኙ ልጅ ሬሳ ተሸክሞ መኖር ጀመረ ማለት ነው። ባማረርክ ቁጥር ያማረርክበት ነገር ወደ አንተ የሚመጣበት ፐርሰንት ይጨምራል። ለማመስገን እነዚህን ሶስት ነገሮች ማየት በቂ ነው። ምክንያቱም ማማረር የብዙሃኖቻችንን ደስታ ስላጠፋብን። የመጀመሪያው ይሄ የመግነዝ ጨርቅ ነው። አንተ ኖረክ ያልሰራህበትን ሰዎች ግን ቢኖሩ መስራት እየቻሉ ግን የዛሬዋን የፀሐይ ብርሃን ያላዩ ብዙ ሰዎች አሉ። ስለዚህ ማን ያዟል? ያንተን ህይወት ለኔ በስንት ሸጥልኛለህ? በምን የማይሸጥ ከሆነ በነፃ በተሰጠ ነገር ላይ አመስግን። ሁለተኛው ነፃነት ነው። ነፃነት እግርና እጄ ታስሯል አይደል? ለአንተ ቀላል የሆነው የፀሐይ ብርሃን ለሌሎች ግን ብርቅ የሆነበት፣ ለአንተ ቀላል የሆነው ከቦታ ቦታ መዘዋወር ለሌሎች ግን በአራት ድንጋይ ታጥሮ መጠበቅ። ነፃ አንቺን ነፃነት ለኔ በስንት ሸጭልኛለሽ? እንሸጥልህ። የማይሸጥ ከሆነ በነፃ በተሰጣችሁ ነገር ላይ አመስግኑ። ሶስተኛ እንግዲህ ላውልቀው፣ ይሄንን ወጣት ተመልከቱት። 7 ዓመት መራመድ አለመቻል፣ ከ10 እስከ 12 ሴንቲሜትር በአንገቱ ብረት ገብቶ ለ10 ወራት መተንፈስ፣ ግን መንፈሱ ጠንካራና አመስጋኝ ስለነበረ ከዛም በኋላ 2 መጽሐፍ ጽፏል። ተመልከቱ እንግዲህ እናንተም ይሄን ቪዲዮ የምታዩ ሰዎች አይናችሁ ያያል። ይሄን ቪዲዮ የምትሰሙ ሰዎች ጆሮአችሁ ይሰማል። ይሄንን ቪዲዮ የከፈቱ እጆቻችሁ ይሰራል። ታዲያ ለዚህስ ነገር መቼውን የምናመሰግነው? ክብር ለዳግማዊ አሰፋ። አመሰግናለሁ።